የደም ማነስ የሚከሰተው ደሙ በቂ ኦክሲጅን በማይሸከምበት ጊዜ ነው። የደም ማነስ በእነዚህ በ5 ምክንያቶች ሊከሰት ይችላል። አንደኛ በአይረን እጥረት ምክንያት፣ ሁለተኛ በቫይታሚን ቢ9 ወይም በፎሌት እጥረት ምክንያት፣ ሶስተኛ በቫይታሚን ቢ12 ወይም በኮባላማይን እጥረት ምክንያት፣ አራተኛ በጄኔቲክስ፣ አምስተኛ በወባ በሽታ የተነሳ የደም ማነስ ተያይዞ ሊከሰት ይችላል። አይረን ለጤናማ ደም፣ ጉልበትና የአንጎል ተግባር አስፈላጊ ነው። ዝቅተኛ የሆነ አይረን ድክመትና የፀጉር መርገፍ ጭምር ያስከትላል። ሰላም፣ ይህ የኒውትሪቲቭ የዩቲዩብ ፔጅ ነው። ቻናሉን ላይክ እና የደወል ምልክቷን በመጫን ሰብስክራይብ በማድረግ ቤተሰብ ይሁኑ። የአይረን እጥረት መንስኤዎች፣ ምልክቶችና የአይረንን ደረጃ ለመጨመር የሚረዱ የምግብ አይነቶችን እንመልከት። የአይረን እጥረት መንስኤዎች ምን ምን ናቸው? አንደኛ ደካማ አመጋገብ። በአይረን ያልበለጸጉ ምግቦችን አዘውትሮ መመገብ ለአይረን እጥረት መንስኤ ነው። ይህ ደግሞ ለደም ማነስ ተጋላጭነታችንን ይጨምረዋል። ሁለተኛ የደም መፍሰስ። ከባድ የወር አበባ፣ ቁስለት ወይም በተለያዩ አደጋዎች ምክንያት የደም መፍሰስ ሲያጋጥመን። ሶስተኛ እርግዝና። በእርግዝና ጊዜ የአይረን ፍላጎት ይጨምራል። ነገር ግን ይህን የአይረን ፍላጎት ካላሟላን የአይረን እጥረት ያስከትላል። አራተኛ ደካማ የሆነ አብዞርፕሽን ሲኖር፣ ይህም ሰውነታችን አይረኑን በበቂ ሁኔታ መጠቀም ሳይችል ሲቀር። በእነዚህ ምክንያቶች የአይረን እጥረት ይከሰታል ማለት ነው። የደም ማነስ ወይም የአይረን ማነስ ምልክቶች ምን ምን ናቸው? አንደኛ የድካም ስሜት፣ ሁለተኛ የገረጣ ቆዳና መብዘዝ፣ ሶስተኛ የትንፋሽ ማጠር ወይም መቆራረጥ፣ አራተኛ የፀጉር መሳሳትና የሚሰባበር ጥፍር፣ አምስተኛ እጆችና እግሮች ላይ ቅዝቃዜ መሰማት፣ ስድስተኛ በአይናችን በውስጠኛው በኩል ነጭ መሆን፣ ሰባተኛ ጥፍራችንን ለተወሰኑ ሰኮንዶች ተጭነን በምንለቅበት ጊዜ በተጫንበት ቦታ ላይ ደም ቶሎ የማይሞላ ከሆነ ወይም ነጭ ሆኖ ለረጅም ጊዜ ከቆየ፣ እነዚህ የደም ማነስ ምልክቶች ናቸው። ታዲያ የአይረንን ደረጃ ለመጨመር የሚረዱ ምግቦች ምን ምን ናቸው? አንደኛ ሄም አይረን። ይህ ከእንስሳት ምርቶች የምናገኘው የአይረን አይነት ነው። ለምሳሌ ቀይ ስጋ፣ ጉበት እና የዶሮ ስጋ እንደ ምሳሌነት መመልከት እንችላለን። ሁለተኛ ሄም ያልሆነ አይረን። ይህን ደግሞ ከእጽዋት የምናገኘው የአይረን አይነት ነው። ለምሳሌ ምስር፣ ሽምብራ፣ ስፒናች እና የዱባ ዘሮችን መጥቀስ እንችላለን። የአይረንን አብዞርፕሽን የሚጨምሩ ምግቦች። ቫይታሚን ሲ የያዙ አትክልትና ፍራፍሬዎችን በመመገብ የሰውነታችንን አይረንን የመጠቀም አቅም ማሳደግ እንችላለን። ለምሳሌ ብርቱካን፣ ሎሚ፣ እንጆሪ እንደ ምሳሌነት መጥቀስ እንችላለን። የአይረንን አብዞርፕሽን የሚከለክሉ ምግቦች። አንደኛ ቡናና ሻይ ከምግብ ጋር መጠቀም፣ በተለይም በአይረን ከበለጸጉ ምግቦች ጋር የሚጠቀሙ ከሆነ በውስጣቸው ያለው እንደ ታኒንና ካፌን ያለ ንጥረ ነገር አይረንን በቀላሉ ወደ ሰውነታችን አብዞርብ እንዳይሆን ያደርጋል። ታዲያ መጠቀም ያለብዎ ከ1 ወይም ከ2 ሰዓት በኋላ መሆን አለበት። ሁለተኛ ወተትና አይብ። ወተትና አይብ በውስጣቸው ካልሽየምን ይይዛሉ። ካልሽየም በተፈጥሮ ከሌሎች ሚኒራሎች በተለየ መልኩ በሰውነታችን ውስጥ ከፍተኛ የሆነ አብዞርፕሽን አለው። ይህ ደግሞ የአይረን አብዞርፕሽን ይከለክላል። በዚህ ምክንያት ወተትና አይብ አይረንን ከያዙ ምግቦች ጋር መጠቀም የለብንም። ሶስተኛ ፋይበር የበዛባቸው ምግቦችን መመገብ የአይረንን አብዞርፕሽን ከሚከለክሉት ውስጥ ይጠቀሳሉ።